ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተማማርነ ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናላችን ቤተሰቦች በዚህ ቻናል አዳዲስና የቴክኖሎጂ መረጃዎች እንዲሁም ደግሞ አስተማሪ የሆኑ ነገሮችን በየጊዜው የምንለቅ ሲሆን አዳዲስና አስተማሪ የቴክኖሎጂ መረጃዎች እንዲደርሷችሁ ከፈለጋችሁ በቅድሚያ ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰቡ ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ እያሳሰብኩኝ ይህንን ቻናል ሰብስክራይብ ካደረጋችሁ በዚህ ቻናል የሚለቀቁ አዳዲስና አስተማሪ የቴክኖሎጂ መረጃዎች በቀጥታ አፕሎድ እንዳደረግነ ወይም ደግሞ እንደ ቪዲዮዎችን እንደጫነ ወደ እናንተ ይደርሳሉ ማለት ነው። ስለዚህ አዳዲስና አስተማሪ የሆኑ ነገሮች እንዲደርሷችሁ ከፈለጋችሁ ማለት ነው ክቡራን የቻናላችን ቤተሰቦች በቀጥታ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመንካት ማለት ነው ኦንላይን አድርጋችሁ የምንለቃቸውን ቪዲዮዎች በማየት መማር ትችላላችሁ ማለት ነው። በቀጥታ ወደ ዋናው ርዕሰ ጉዳያችን እናልፋለን። የዛሬው ርዕሰ ጉዳያችን የሚሆነው የቲክታክ አካውንት ፓስዋርዳችን ቢጠፋ እንዴት ማስተካከል እንደምንችል ከመጀመሪያው እስከ መጨረሻው እያንዳንዱን አሳያችኋለሁ ማለት ነው። በቀጥታ ወደ ዋናው ርዕሰ ጉዳያችን የቲክቶክ አካውንት ፓስዋርዳችሁን የማታውቁት ከሆነ እንዴት ማግኘት እንደምትችሉና እንዴት መቀየር እንደምትችሉ በዚህ ቪዲዮ ላሳያችሁ። ምክንያቱም የቲክቶክ አካውንታችሁ ፓስዋርድ ከጠፋችሁ አካውንታችሁ ሙሉ በሙሉ ማግኘት ስለማትችሉ በመጀመሪያ መጠንቀቅ የሚጠበቅባችሁን ወሳኝ ሴቲንግ አሳያችኋለሁ። ስለሆነም ፓስዋርዱን እንዴት ማግኘት እንደምትችሉና ፓስዋርዳችሁን በጥንቃቄ እንዴት ማስቀመጥ እንደምትችሉ በዚህ ቪዲዮ እናያለን ማለት ነው። በቀጥታ ወደ ቲክታክ አፓችሁ ትገባላችሁ። የቲክታክ አፓችሁን እንደከፈታችሁ ፕሮፋይላችሁን እንደነካችሁ በዚህ መንገድ ያመጣላችኋል። ከዛም በመቀጠል ከላይ 3 ሰረዞችን አንዴ ክሊክ ታደርጋላችሁ። 3 ሰረዞችን ክሊክ እንዳደረጋችሁ ሴቲንግ ኤንድ ፕራይቬሲ የሚለውን አንዴ ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል ማለት ነው። ከዛም እናንተ ምን ማድረግ ይኖርባችኋል? አካውንት የሚለውን አንዴ ክሊክ ታደርጋላችሁ። አካውንት የሚለውን ክሊክ እንዳደረጋችሁ አሁንም በዚህ መንገድ ያመጣላችኋል። ከዛ ፓስዋርድ አለ፣ አካውንት ኢንፎርሜሽን አለ። ፓስዋርድ የሚለውን አንዴ እንደነካችሁ ቼንጅ ፓስዋርድ ይላችኋል። ስለዚህ ፓስዋርዳችሁን የማታውቁት ከሆነ እዚህ ላይ የምታውቁትን ፓስዋርድ በትክክል በማስገባት እዚህ ላይ እንደምትመለከቱ 3 ነገሮችን ማሟላት ይኖርባችኋል። ከ8 ካራክተር ያላነሰ ከ20 ያልበለጠ እንዲሁም ደግሞ 1 ሌተርስ 1 ናምበርስ እና 1 ስፔሻል ካራክተር ይላል። እነዚህን ነጥቦች መሰረት አድርጋችሁ ስትሮንግ ፓስዋርድ ማስገባት ይኖርባችኋል ማለት ነው። በዚህ መንገድ ፓስዋርዳችሁን ካስገባችሁ ፓስዋርዳችሁን በጥንቃቄ መያዝ ይኖርባችኋል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንግዲህ ይህንን በዚህ መንገድ እንደዚህ አድርጋችሁ መቀየርና እንዲሁም ማግኘት ትችላላችሁ ማለት ነው። የዛሬውን ቪዲዮአችን በዚህ የምናጠናቅቅ ሲሆን ከቀጣይ በሌላ ርዕሰ ጉዳይ ወይም ደግሞ በሌላ ቪዲዮ እስከምንገናኝ ማለት ነው እዚህ ቪዲዮ ላይ ሀሳብ አስተያየት እንዲሁም ደግሞ ጥያቄ ካላችሁ ሀሳብ አስተያየት እና ጥያቄያችሁን ኮሜንት ላይ እንድጽፉልን እያሳሰብኩኝ ልክ እንደዚህ አስተማሪና አዳዲስ የቴክኖሎጂ መረጃዎች እንዲደርሷችሁ ከፈለጋችሁ ማለት ነው በድጋሜ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና አዳዲስ የቴክኖሎጂ መረጃ ኢንፎርሜሽኖች እንዲደርሷችሁ ከፈለጋችሁ ማለት ነው ቤተሰብ እንድትሆኑ እናሳስባለን። ቤተሰብ የሆናችሁ ደግሞ ለሌሎች ጓደኞቻችሁ እንዲደርስ ሼር ማድረጋችሁንም እንዳትረሱ። ቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ሁኑ። ባይ ባይ።